አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ ተከታታይ ተመልካቾቻችን ሰላም እንዴት ናችሁ? እኔ ጋር አልሐምዱሊላህ። ዛሬ የትላንትና የእሁዱ ላይ ነው ማሳያችሁ። ትላንትና ጓደኛዬ ቤት ጋብዛኝ ነበረ። እሁድ እሷ ጋር ነበር ያልኩት። ስራ አልገባንም እና በጣም ደስ የሚል ውሎ ነበረኝ። ጠዋት ላይ እንደዚህ ተነሳስቼ ፏበሽ ብዬ ነው የሄድኩት የነበረው እና ከቤት ጠዋት ነው የወጣሁት። አክቹዋሊ 4 ሰዓት አካባቢ ብዙም ሩቅ አይደለም እና ቶሎ ነበር የደረስኩትኝ። የሄድን መንገድ ላይ ነው እዚህ ጋር በጣም ጓጉቼ ነበር እስከማገኛት። ቤት ደረስኩኝ። ያው ስገባ ያለውን አላስገባውላችሁም፣ አልቀረጽኩትም። ግን እንጀራ አልጋገረችም ነበር እና እንጀራ እዚህ ሀገር ያስቸግራል እንደምታውቁት። ላይክ ስደት አይወድም እሱም፣ ሆዲ ከፈዋል፣ ሆዲ ብሰዋል። ብቻ እንደምንም አድርገን በአንጀቴ በሞቴ ብለን አውጥተነዋል። እንደዚህ የሚያምር እንጀራ ጋግረናል እና እዚህ ጋር ሁሉንም ሰራርታ ጨርሳ ነበር የጠበቀችን። በነገራችን ላይ እና ዶሮዋ በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። በጣም ደስ ብሎ ነበረ እውነት ለመናገር። ላይክ ያለው ድባብ ቤቷ ይሄ አለ አይደለ፣ ኢትዮጵያ እየሄድኩ ላይክ ቤተሰብ ዚያራ አይነት ያክል ስሜት ነበር የተሰማኝ። እሁዴን እንደዚህ ከሷ ጋር ሳሳልፍ በጣም ነበር ደስ የሚለው። እሷም እንደዚሁ ደስተኛ ነበረች። በጣም ነበረ አሪፍ ጊዜ ያሳለፍነው። ፏፈሽ ብለን ነበር የዋልነው። ማሻአላህ በጣም ደስ ይላል። እና ዳቦ ጋግራለች፣ አይብም ሰርታ ነበረ። ጎበዝ ናት በነገራችን ላይ ማሻአላህ። እኔ ደስ ብሎኛል እውነት ለመናገር። ላይክ እንደዚህ ይሄ ሀገርን የሚያስታውሱ ነገሮችን ስታዩ ሽታው ምናምን ላይክ ደስ የሚል ፓርት አለው። ናፍቆትንም በመጠኑ ይቀንሳል እና በጣም ነበረ ደስ የሚለው። አልሐምዱሊላህ አላኩል ሀል እንደዚህ ያቀራረብን ነበረ። ያው አንቺ ታለሽ ካላችሁኝ ያው ካሜራማን ነበርኩ። እውነቱን ለመናገር እንደዚህ እብድ መስላ አልልም መቼም እና ደስ ይል ነበረ እውነት ለመናገር። ፈንዲሻማ ፈንድታ ነበረ፣ ግን ቡና አላፈላችልኝም ቶሎ። እሷ ቡና አትወድም፣ አትጠጣም እና ሻይ ነው የምትጠጣው። ሻይ ብዙም አይደለችም እና ፈንዲሻ ግን አፈነዳች። እኔ ፈንዲሻ ከቡና ጋር ነው ብዬ ስንከራከር ነበር፣ ግን አልሰማችኝም። እንግዲህ ምን ማድረግ ይቻላል ያው እና ደስ ይላል ብቻ አልሐምዱሊላህ። በመጥበሻ የተጋገረ እንጀራ ቁርጥ ሲደረግ ማለት ነው። ግን አሪፍ ነው ይሁን አልሐምዱሊላህ። ቫይቡ ደስ ይል ነበር ማሻአላህ። አክቹአሊ እዚህ ጋር ክፍሏ ገብተን እየበላን ነበር ከኪችን ወጥተን እና በጣም ነው ደስ የሚለው፣ በጣም ነው የሚጣፍጠው ማሻአላህ። አሪፍ ቀን ነበረ ብቻ ደስ ብሎን ቤተሰብ ጋርም ስንደውል ነበር። አሪፍ ቀን ነበር ያሳለፍኩትኝ። እስከ ሌሊቱ አጋማሽ ድረስ እሷ ጋር ነው የቆየሁት እና በጣም ነው ቶሎ ነው ሰዓቱ የሄደብን። በቃ ወዲያው ነው ያለቀው ምናምን ማለት ነው። እንጀራ ተወስዶ እንግዲህ ዶሮ ወጥ ሊበላ አልሐምዱሊላህ ደስ ይላል። በጣም ነው ደስ የሚለው። በጣም እና ውጪ ላይ ወጣን ምግባችንን በልተን ከጨረሰን በኋላ እና ፎቶ ተነሳሳን ምናምን። ከዛ ቀበጥ ምናምን እያልን ነበረ። ዝናብ ጥሎ ነበር የሆነ ሰዓት ላይ። ዝናቡ ሲያባራልን ነው ወደ ውጭ ወጣ ነው። አብረንም ሰልፊ ምናምን ተነሳን። ሌላ ካሜራ የሚያነሳን ሰው የለም እና ወደ ቤቴ ተመለስኩ። እዚህ ጋር ሰዓቱ ደርሶ እና ወደ ክፍሌ ነበር የገባሁትኝ። ሌሊት ነበር የመጣሁት። በጣም ነው የደከመኝ እውነት ለመናገር። ቶሎ ነበረ ልብሴን ቀይሬ ምናምን ለመተኛት በጣም ስቸኩል የነበረው። በድካሜ ነው እንቅልፍ እያለኝ ሁላ እንቅልፌ መጥቶ ነበረ እና ወዲያው እና ውሌ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ባይ